ቤት ይሳደቦ ሰጥስ ንገንድች ስቶ ቀይራሙ ፍረፍራም ሚረተ ማጨሰ ዜሮ አግኝዞ ሞሚሰፋ ዜሮ ገለበጤ ላይፋ አጎሳተም እስኔ ጀማዮ ምንመነ ኦኬ ተማ ግሩፕ በጠካ ኢልሌ ምና ማለይ ምና ያንሲሰከ ሃይሚ ማሃም ይቶራ ሰም ውተከም ቤት ኖ ሃይሚ ፖሎ ደባስጠብ ኤውላችሁ ሃይሚ አቡሎ ካሞ ከበደ በጣም ወሽኝ ጆሮ ወኪ ቦሎ ካማ ተይመነ ባጤም በቃን በቃ ዜሮ አንሺ መከክ ተረከሳ የሜፓ ዜሮ መንከስ ተበርከሳ ግንጃይ ተመርከሱ መከራ መጡ በከሹ ሚረት ወይናስ ማን ጋን የሄደች ጋኒ እምቢ ብላለች እኮ ኦኬ እኔ ሾም ጨው እኔ ጠራታለሁ ጄሪ ከበደም ጀመርታ ፎቶ ቀየረ ከበደም ጀመርታ ፎቶ ቀየረ ካፉ ላይ ምን ከበደ ነው አው አንቺ ጄሪ ማለት ነው ልክ ነሽ ሰኔ ሂጅበት አሁን ላይ ሂጅበት ያሁኑ ላይ ሂጅበት ጄሪ ከበደ ፈሮፈ ሁንደም ፊስ አግስ ነው ቤሰብ የሁባ ባል የለም የሁባ ባል ይሄ እንትን ነው እሱን አርጊ እሱን ነው የሚቀይር ዝም በይ አሁን ዝም በይ አሁን ወይኔ በላችሁ እሷ እንደዚህ ሆነ የስግደተኛ ኢት ናሽ ትላላችሁ እሷ ማሽ ነው ስግደት አየው እኔ ስግደት ላይ ያረጋው ማለት እኔ አሜሪካ ውስጥ ሆኜ ነው እኔ ሸቃላ ሁሉን የሚያስተዳድር እና ሳኒ ኮፒሊንግ አስደርገኝ ቤቴን ኮፒሊንግ አርጉ ወዶች እኔ ፕሮፋይልን የውቢ ባላርጌ ማለት በነገራችን ላይ ማለት ነው አንድ ነገር ደግሞ እኔ የምናገረው ማለት ነው አንድ ነገር ቆይ አንድ ነገር ልናገር አንድ ብዙ ፍቅር በእግዚአብሔር አንድ ነገር ልናገረው ማለት ነው የስደት እህታችን ስደት ላይ እስኪ አንዴ ቆይ የስደት እህታችን የሚባለው ልጅ ሚሪ ምን የሚቆያባሽ ምን የሚያወሻ ይዝም በይ እቺ እናንተ ፎቶ ምናምን ይሄ መስቀም እናቴ ትሙት እኔ በቃ ቻው ይሄን ፎቶ እኔ ያለበት ቦታ እንደዚህ አይነት ፎቶ አታስቀምጡ ብዬቻለሁ እኮ ምንድነው ምን ማለት ነው ይሄ እሺ እኔን ቀይር ያድርገኝ ችግር አረ በእግዚአብሔር አንቺልኝ ጄሪዬ በእግዚአብሔር በእናትሽ አንቺልኝ አሙኛል የሚቆይ ስሚ የእነሱ ግንዛይና ብሩኬን አርጎ የሰሩ አይደል አንቺ ምን አገባ እኔ ከዚህ በኋላ እኮ ቪዲዮ ላይ ምን እሷ አለችበት ቤት ትቀልጃለሽ እንዴ? እኛ ትናንትና ደስታችንን ሰጠው እኮ ዛሬ ደስታችን የተቀማው ይቀልዳሉ። ይቺ ልጅ ለምንድን ነው እኛ ማንደግፋት? እሷ ባለችበት ትስራ ትሁን፣ ምንም ችግር የለብንም፣ ምንም ጸብ የለብንም ከኛ ግን ማለት ነው ከብዙ ነገሮች ስላሉ ነው ከጀርባ የሚመጣው። ከዚህ በኋላ ችግር እንዲፈጠረው ነገር ሃይሚና ብሩኬ የሆነ ችግር ይፈጠር ወይ የሆነ ነገር ይፈጠር የሆነ ደግሞ እንደሚመጣም እየታየኝ ነው ታውቂያለሽ። እግዚአብሔርን በጣም ውስጥ እየፈራን ያለው ግን ደግሞ ወጥቶ ሌላ ቦታ አይደለና ብሩክ ራሳቸው ሌላ ቦታ ደግሞ ገስት ሰርተው ሌላ ቦታ ገስት ሰርተው ምን እንደሚሉ ታውቃላችሁ? የሚያሳምም ንግግር እየተናገሩ ይሄ ነገር በጣም ነው የሚያማው። እኛ ትናንትና ሃይሚዬ ለመደገፍ ነው ያን ሁሉ